ምን ታመጫለሽ? ምን አይነት ሰው ነህ አንተ? ስርዓት ይኖርሽ። ወንድሜን አስደብድበን ይኸው ዋጋ ካላስከፈልኩሽ እኔ አይደለም ምንም አልሽ። አንተ ነሽ እኮ ነው እንደዚህ የሚያደርገው። ኧረ እኔ ነኝ ባለጌ። እንደዚህ አድርገሽ ልጁን አሳፈርሽው ነው። ትንሽ አታፍርም? አንቺ ነሽ ማታ እናንተ በላይ ሰይጣን አለ እንዴ? ያን ሁሉ ነገር አብረን አቅደን እንዴት እንደዚህ ታደርጋለሽ? ያለ ማለት ነው ተሳስተ ወንድሜ ላይ እጅ እንዳታነሳ ሰምተኛል አይደል? አሁን ተንሶሳ ደግማችሁ እኔ አንቺ ላይ እጄን አላነሳ ብዬ ነው ታውቂያለሽ አይደል? ሰላም የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰሞኑን እንግዲህ እየተፈጠረ ነገር ያለው ነገር እያያችሁ ነው ሁላችሁም። በጣም ዛሬ ደብሮኝና ተናድጄ ነው የመጣሁት። ምክንያቱ በጣም ያናደረኝ ምንድነው ብዙ የሰማሁት ነገር አለ። የሰማሁት ነገር ምንድነው ፋፊ ላይ አሲሮ ለማሳሰር እያሰቡ ነው። ይሄ ነገር ደግሞ ዛሬ ውብዬ ጋር ሄጄ ለመጨረሻ ጊዜ አስጠነቅቃታለሁ። የምታቆም ከሆነ ማቆም አለባት፣ አለበለዚያ ግን ማደርገውን ያውቃለሁ። ዛሬ እሷን ቢጎዷት የሆነ ነገር ቢያደርጓት ያው እሷ ነገ የተሻለ ቦታ እንድትደርስ ነው የምፈልገው እኔ ፋፊ። ምክንያቱም ብዙ ችግር አሳልፋለች ከኔ ጋር ሆና። በጣም አስተዋይ ሰው ናት። ብዙ ቤተሰቦቻችን ላትረዷት ትችላላችሁ። እናንተ እንደምታስቧት አይደለችም ፋፊ። በጣም ንጹህ ሴትና መልካም ሴት ነች። እኔ በቃ ከምንም በላይ መልካምነቷ ነው እንደዚህ እያደረገኛለሁ። እና ውብዬ ዛሬ በቃ የመጨረሻ እድል ነው የምሰጥሽ። መጥቼ ለመጨረሻ ጊዜ አስጠነቅቅሻለሁ። ምታርፊ ከሆነ እረፊ። በቃ በሰላም መኖር የምትፈልጊ ከሆነ በቃ ከኛ ህይወት ነው ውጪ፣ አትበጥብጪኝ። ምክንያቱም በዚህ ሰዓት ናሂንም እንደዚህ አደንዘሽ አሳስረሽ ቁጭ አድርገሽዋል። እኔንም እንደዚህ ጤና እያጣሁ ነው ያለሁት። ፋፊም በቃ ሰላም ነው እያጣች ያለችው። ይሄ ሁሉ እየሆነ ያለው በእናንተ ምክንያት ነው ውብዬ። አሁንም ለመጨረሻ ጊዜ አስጠነቅቅሻለሁ፣ ብታርፊ ይሻላል። አንተ ወንድም የተባልክ ደግሞ አርፈ ማትቀመጥ ከሆነ አሁንም እጨምርልሃለሁ። ትሰማኛለህ አይደለ? አሁንም ከናሂና ከፋፊ ህይወት ትወጣላችሁ። ውብዬም ከናሂና ከፋፊ ህይወት ትወጫለሽ። እኔ ይሄን እየሰራው ያለሁት ማለት ነው ለመጨረሻ ጊዜ ነው። ድጋሚ በእንደዚህ አይነት ነገር አልመጣም። እና ቤተሰብ ዛሬ በቃ በጣም ከፍቶኝና ደብሮኝ ተናድጄ ነው የመጣሁት። ያለው ነገር በጣም ያሳዝናል። ምክንያቱም ፋፊ ባዶ ክፍል ውስጥ ተዘግታ በጭንቀት ውስጥ ነው ያለችው። ምክንያቱም መውለጃዋ ጊዜ ደርሷል። አሁን ትወልድበት ሰዓት ነው እና በመውለጃዋ ሰዓት እንደዚህ ስትጨናነቅ ማየት አልቻልኩም። በዛ ላይ ደግሞ ሌላ ተንኮል ሲያሴሩባት በጣም ነው ያዘንኩት። በጣም ነው የደበረኝ። ናሂ ጓደኛዬ ነህ ብዬ ነው እስከዛሬ የታገስኩ። አሁንም ውብዬ ጋር ሄደህ እንደዛ እየተወዘጋገብ ከምትኖር አሁንም ወደ ፋፊ ተመለስ። ሰላም የምታገኘው ከፋፊ ጋር ነው። የምታስታውስ ከሆነ ደስተኛ ሆነ የኖርከው ከፋፊ ጋር ነው ለመጨረሻ ጊዜ። ከዛ በኋላ ነው ራስህ ሲያቀብጥ ሄደህ ነው በገዛ እጅህ ነው ጤናህን ያጣኸው። እና ምሰማኝ ከሆነ ስማኝ። እና ውብዬ ዛሬ ለመጨረሻ ጊዜ ቤትሽ መጥቼ አስጠነቅቅሻለሁ። ቤትሽ ድጋሚ መምጣት አልፈልግም። ምክንያቱም እዛ ቤት በጣም ጨለማና ሲኦል የሆነ ቤት ነው። እኔ ሲሄድ ሰላም የለኝም እዛ ቤት። እና ውብዬ ለመጨረሻ ጊዜ ቤትሽ መጥቼ አስጠነቅቅሻለሁ። ምታርፊ ከሆነ ታርፊያለሽ። ምክንያቱም ልጁን ልቀቂው፣ በቃ አይፈልግሽም። በግድ የራስሽ ባል ማድረጋችም በቃ ፋፊ አሁን በቃ ልትወልድ ነው። በዚህ ሰዓት ያስፈልጋታል ፋፊ፣ ከጎና መሆን አለባት። ኪራ ደግሞ ከኛ ጋር ለመገባባት አይጠቅምህም። እኛ ብዙ እጃችን ብዙ ሰው አለ። አንተ ምንም አታመጣም። ምንም ስለፎከርክ እህቴ ስላልክ ምንም ለራስህ ብትጠነቀቅ ይሻላል። አጉል እልህ ከኛ ጋር መጋባት አይጠቅምህም። ለማንኛውም ሂጂ ውብዬን ለመጨረሻ ጊዜ አስጠነቅቃለሁ። ኪራን የሚያርፍ ከሆነ ለመጨረሻ ጊዜ አስጠነቅቀዋለሁ። አይ ምትል ከሆነ ይጨመርልሃል፣ ምትሰማኝ ከሆነ እና እስቲ ያለው ነገር ቤት ሂጂ አወራታለሁ። አጅሪ ተኝተሃል? ዋጋህን አገኘህ አይደለ? እረፍ ስልህ አርፈህ አትቀመጥም ነበር? ሶል አንተን እንደዚህ ያረከው ሶል አሁን ስነ ስርዓት ይዘህ አርፈህ እንድትቀመጥ ነው የምፈልገው። ሶል እንዳትነካኝ፣ ልቀቀኝ። አንተን እንደዚህ ነው ላይ ያረከው። ውብዬ ጥራት ሰረደ መጣው። ውብዬ ጭራሽ እሱን ያስደበደበኝ ምን? ይኸው አሁን ነው በረደልህ ወይ ይለኛል ጭራሽ። አሁንም አርፈህ ማትቀመጥ ከሆነ ሌላ ነገር ይከተላል። ብዙ ጊዜ አስጠንቅቄያለሁ። አርፈህ ተቀመጥ ብያለሁ። ደግሞ
አስደብድበው መተህ እንደገና እንደዚህ ትናገራለህ? ምን አይነት ሰውዬ ነው? አንቺ ማርፈሽ ማትቀመጪ ከሆነ ሌላ ነገር ይከተልሻል። አሁን ልጅቷን ህይወቷን እንዳመሰቃቀልሽ ማለት ነው ያንቺም ህይወት ይመሰቃቀላል። አርፈሽ ማትቀመጪ ከሆነ አንተ ጤነኛ አይደለም። ጤነኛ ያልሆናችሁት እናንተ ናችሁ። ሶል ምን እየሆንክ ነው ግን አንተ? ምን አይነት ነገር ነው እየሰራ ያለው? እንዴት ነው ታስደበድበኛለህ? ሶል አታውራው። ሰማኛለህ? ትወጣልኝ እንደሆነ ውጣ። እኔ እወጣለሁ፣ ግን ከዚህ በኋላ ከናሂ ጋር ያለሽ ነገር እንድታቆም ይፈልጋለሁ። ቆይ ጤነኞች አይደላችሁም እንዴ እናንተ? ሀሳባችሁ ምንድን ነው? ቆይ ሀሳባችሁ ልጅቷ እንደዛ ሆና ስትንከራተት አሁን የሚያሰብሽው ነገር ማታቆሚ ከሆነ ሌላ ነገር ይጨመርልሻል። ወንድምሽ ነው አይደለ? ገና በራስሽ ነገር ይደርሳል። አዎ እሱ ማስደብደብ ሳይቀር እሱ ያንሰዋል። አንተ ቁጭ በል። አንተ ያንሰዋል ላይ ወንድሜ እኮ ነው ዩና። አሁን ሁለተኛ እኔ ላይ እጅሽን ነገርሻለሁ። አረ በቃ ምን ልታረገኝ ማግኖሪ ከሆነ ማለት ነው። ጭራሽ ደግሞ ቤት ድረስ መተህ ታስፈራራለህ። አሁን ዝም ብለሽ አርፍሽ ወንድምሽን አስታምሚ። ከዚህ በኋላ ግን ሰው ይተወጣልኝ እንደሆነ ውጣ። ስርዓት ተከበር። አረ በቃ ምን ልታረጋሽ እኮ ነው እንደዚህ የሚያስፈልግ? እኔ ነኝ ባለጌ። እንደዚህ አድርገሽ ልጁን አሳበድሽው። ትንሽ አታፍርም? አንቺ ነሽ ማታፍሪ። እኛ ያልሆንሽው አንቺ ነሽ። ወንድምሽ ላይ የደረሰ አንቺ ላይ ይደርሳል ገና። አዎ እስካሁን ለልጆች ስለማዝን ነው ዝም ብዬ የተቀመጥኩት። እኔንም ለማስደብደብ እያሰብክ ነው? ቆይ እናንተ ያሟቸው እንደ ከዛች እብድ ጋር ማስደብደብ መደብደብ ምናምን ይሄ ከእናንተ የተማርነው ነገር ነው። አንድ ነገር ልንገርህ አይደለ? ወደህ እንዳልሆነ ስለማቅ ነው እንጂ ማለት ነው። ወደ አይደለም። አንቺ ራሱ ጤነኛ አይደለም። እናንተ በሽተኞች ጓደኛዬ እንደዚህ እስኪታመም እንደዚህ እስኪያም ሰውዬ አፍን ዝጋ። እየሰማን እንዳትነኪኝ። ምን ሆነ ነው እንደዚህ ያደረገው? አንተ ቁጭ አንተ እንደዚህ አትጠብቅም ነበር። እውነት ብዙ ነገር እኮ አብረን ነው አቅደን። የእውነት አፍን ዝጋ። አሁን ለመጨረሻ ጊዜ ላስጠነቅቃችሁ ነው የመጣሁት። ማንን ነው የምታስጠነቅቀው? ከናሂ ህይወት አርፋችሁ እንድትቀመጡ ከህይወቱ እንድትወጡ ነው። ኧረ እባክህ ሶልና በእንደዚህ አይነት መንገድ እኔን አስደብድበህ ምን አደረኩ? ሶል እኔ ለአንተ ጥሩ ነገር እኮ ነው የማስበው። ምን እየሆንክ ነው ያለው? ጥሩ ነገር ለምታስማ ጓደኛዬ እንደዛ አሳበዳችሁት። ሰላሙን አሳጣችሁት። ሰላም አጣ ልጁ። ይኸው በሽተኛ ሆነ። ሶል እኔ እጄ ተሰብሮ አንተ በመጀመሪያ ወደ ራስ እጅ አይደለም አይኖችም ይጠፋሉ። እየሰማነው ወደ ራስ ተመለስ። ሴትዮ ያስነካች ነገር በመጀመሪያ ወደ ራስ ተመለሽ። ሶል እባክህ እሷን ምንም እንዳታረጋት በእናትህ እሷን ምንም እንድታረጋት አልፈልግም። ሶል ስነ ስርዓት የምትይዝ ከሆነ እኔ ምንም እንዳረጋት ማትፈልግ ከሆነ እየሰማኝ ነው። በጣም አሁን ትዕግስተኛ እየተፈታተንክ ነው። ስርዓት ያዝ። ገባህ አይደል? አንቺ ታገሽኝ አልታገሽ ምንድነው የምትጎባለለው? ወደዛ መብቴ ነው። ኧረ እባክህ ማነህ አንተ? ንገረኝ እስኪ ማነህ? እባክህ በሰላም ትንሽ አታፍርም እንዴ? ምን አይነት ክፉ ናችሁ እናንተ? እኛን ክፉ? ክፉ ናችሁ እናንተ። ልጁ ምንድነው ያደረጋችሁ? እናንተ ናችሁ። እኛ ጋማ ደስተኛ ሆኖ ደስተኛ ሆኖ እየኖረ ነበር። ያችን ሰይጣን ተከትለህ አንተ እኛን ደስ ትላለህ? እናንተ በላይ ሰይጣን አለ እንዴ? ያን ሁሉ ነገር አብረን አቅደን እንዴት እንደዚህ ታደርገኛለህ? ሶል አታገኝም። አንደኛው እጅ እንዳልጨምርልህ ሶል በእናትህ እንዴት እንደዚህ ጭራሽ አስደብድበኸኛል። እኔ ጭራሽ ሶል የእውነት ግን ይቆጫል። አሁን ያስደረግከው ነገር በጣም ነው የሚቆጨክ። የእውነት በጣም ባለጌዎች ናችሁ እናንተ። ምን እየሆናችሁ ነው? ከእናንተ በላይ ባለጌ ኑሮ ነው እንደዚህ የምትሉት? ባለጌማ እናንተ ናችሁ። ባለጌ እያልክ ነው ወደዚህ። በጣም ባለጌዎች ናችሁ እናንተ። አሁን ከልጅቷ ህይወት ትወጣላችሁ አትወጥም ነው? መርዝም አንተ ስርዓት ይኑር፣ ስርዓት ይኑር። እኔ እዚህ ላይ አልጨምርልህም ብዬ ነው ዝም ያልኩህ። ልጨምርለትም ታስባለህ? አዎ አርፎ ካልተቀመጠ በል አንቺ ላይ ሴት ነሽ፣ እጄን አላነሳም። ግን አርፈሽ ማትቀመጭ ከሆነ ችግር የለውም። ኧረ ምን ልታረገኝ? በጣም ደነፋክ። እሺ ምን አርገልካ ነው? በእናትህ ምን አርገልካ ነው እንደዚህ ሆንከው? እሷን ቆይ እንዴት ነው የምታስቢያት አንቺ? የያዘክ ይዞክ ነው እንጂ ማለት ነው። ዝም በል የተያዝክበት ስላለ ነው። ነገር ግን በደህና ጊዜ ከእናንተ አይነት አስመሳይ የገላገለኝ ፈጣሪ አመሰግነዋለሁ። እኛ አስመሳይ ነን? አዎ አስመሳዮች ናችሁ እናንተ። አዎ አንተም አስመሳይ ነህ። እንዴት እሷ እርጉዙና እንዴት እንደዚህ ታርጓታለህ? ስትመጣ እንደዚህ እየከፈተርክ የምታወጣት ማነህ አንተ? በእናትህ ዞር በል። እሱን ስርዓት ይኑርሽ። እኔን የመንካት መብት የለሽም። እሺ ስርዓት ሂጂና እሱን ደግፊ። እሱን ቁጭ በል። አትነሳ ኪራ። እየሰማኸኝ ነው? ያወራውን ነገር በእናትሽ ላስረዳው። ምንድን ነው የምታስረዳው? አሁን አርፈህ ተቀመጥ። አንደኛው እጅ ያስደበደብኩህ እኔ ነኝ እያለ ነው። ገብቶሃል አይደለ? ተይዞ ነው። ምን አይነት እፍረተ ቢሶች ናችሁ? ቆይ ተይዞ ነው ትላለህ? ካንተ በላይ የተያዘ አለ እዚህ?
አሁን ለመጨረሻ ጊዜ አሁን ምንም ልከራከርም ላወራችሁም አልፈልግም። አሁን ከና ህይወት ትወጣላችሁ አትወጡም ነው በቃ ላስጠነቃችሁ። እናንተ ውጡ ውልቅ በሉ። እናንተ ኮላችሁ ደስተኞች ሆነን በተደሰትንበት ጊዜ ጣልቃ ገብታችሁ እየበጠበጣችሁ ያላችሁ እሱም አይፈልግሽም አንቺን እኔን አይፈልገኝም። በቅርቡ ታየዋለህ እኮ በቅርቡ ታየዋለህ። ምንድነው ይሄ በቅርቡ ታየዋለህ ምናምን ልቀቀኝ። በሰላም አዋራን ያስደበደብከኝ ሰላም ታውቃላችሁ እንዴ እናንተ ጋር እኮ ሰላም የለም። እናንተ ሰላም ስለምታውቁ ነው ሰላም ስለምናቅማ ይኸው ደስተኞች ሆነን እየኖርን ነው። አስደብድበኝ እንዲህ ተፈነጭብናለህ መተሶል ምን እያረክን ያለው እንደዚህ አይነት ሰው ነህ አንተ ሶል። ምን አይነት ማንነት ነው የሰጠች ያቺ ክፉ ሴጣን አንተ እሷን እንዳትናገራት ስርዓት ይኖር ተቀላብላት። እሺ ልንገርህ አይደለ እሱ ላይ እጅ እንዳቀስር እየሰማ ነው። እኔ አንቺ ላይ እጄን አላነሳም። ስርዓት እሺ ነው አንተ ራሱ ገባክ? ይሄ ወንድሜ ነው ገባክ? የእናቴ ልጅ ነው። ስርዓት አሁንም ከና ህይወት ማትወጡ ከሆነ አንቺም እሱም ነግሬሻለሁ። ምን ልታመጣ እኔ ልንካታቺ ምን ልታመጣ ቁጭ አለ ኪራ ቁጭ በል ሰማኛለ። አንተ ሰው ወደ መጣበት መሄድ ትችላለህ። ካንቺ ጋር አፍልካ ፈታር ለሚመጣው ለምንድን ነው በግድ ሰው ቤት የምትመጣው? አንቺ እኮ ነሽ በህይወታችን ዘው ብለሽ እየገባሻለሽ። እኔ ገባው? አንቺ ይሄ ጓደኛዬ ቤት ነው ሲጀመር። አንቺ እዚህ ቤት ማለት ነው። እኔ ምልን ስማኝ ገባህ? አንተ ተቀይራል ገባህ? አንተ ከኛ ጋር ነበርክ። ተከትለ ሄድኩ እሷ ያስነካች ነገር ስላለ ነው። ሰምታለህ? ምንድነው ያስነካች? ምንም ያስነካች በቃ ስለፈለኩ ስለወደድኩ ልጅቷ ስላሳዘነች ነው። እኔ ባላቅሽ ይሻለኛል እንዳንቺ አይነት አለማወቅ ይሻለኛል። ልጆች አላቸው በማለት እሷ አርግዛለች። ልጁ የት ታርገውሽ? የሱ ልጅ አይደል የተሸከመችው? እንዴት ሰው እንደዚህ ታስባለህ? ምን ላድርገው? ቆይ ክፉ ልናገር ደግ ልናገር? እሺ ለዚህ ሰው እኔ ግራ ገብቶኛል እኮ። ክፉም ተናገርሽ ደግም ተናገርሽ እኔ የምፈልገው ከጓደኛ ህይወት እንድትወጡ ነው የምፈልገው። አለበለዚያ ሌላ ነገር ይከተላችኋል። እኔ ለመጨረሻ ጊዜ እንደዚህ መጥቼ ማወራችሁ እኔ ስለሆንኩ ነው። ለመጨረሻ ጊዜ ላስጠነቅቃችሁ ነው የመጣሁት። ሶል የሱን ህይወት እኮ ለማስተካከል እየሞከርን ነው። ምን እያረክን ያለው? ህይወቱን እያመሰቃቀልክ የሱን ህይወት እያስተካከልክ እናንተ ናችሁ። እናንተ የሷን ወሬ ለምን ትሰማለህ? ያቺ ሰውዬ አንተ አበድክ እንዴ? ይኸው ያበዳችሁማ እናንተ ጤና ያጣችሁት። ይኸው ጓደኛዬ ሰላም የነበረው እናንተ ጋር መጥቶ ነው ያበደው። አንተ ጸበል ሂድ። ከዛም በኋላ ትክክለኛው ነገር ሲገለጥልህ ጤና ያጣችሁት፣ ሰላም ያጣችሁት፣ ጤና ያጣችሁት። እኛ ሰላም ነን፣ ደስተኞች ነን። በህይወታችን እየገባችሁ ጣልቃ እየገባችሁ አትበጡጡን ነው እያልኩ ያለሁት። ሶል እውነትህን ነው። አዎ ያቺ ሴጣን እንዴት እንደዚህ ትበርዛለች? አንተ እውነት ሰላም ነህ? አሁን ሰላም እየተሰማህ ነው? ሶል ተወበናት። ሰላም እየተሰማህ ነው? ደስተኛ ነህ? ሰማኛለህ? ወንድሜ ጫፉን እንደዚህ እኔ እንደዚህ የማድረግ መብት የለሽም። ስርዓት ይኑርሽ። ስርዓት አንተ ታውቃለህ እንዴ? የሰው ቤት መጣ አንተ ስርዓት ታውቃለህ? እሺ ችግር የለውም። ስርዓት አልበኝነት ማከናት ነው የተማርኩት። ስለዚህ ሂድ ውጣ። አንቺ አትንኪኝ፣ አትንኪኝ። ሂድ ውጣ። ውጣ ትላለች እንዴ? ሰማኛለህ? አሁንም አሳርፋት። የምታሳርፋት ከሆነ አሳርፋት። አንተን ነው የምትሰማው። አስጠንቅቃት። ከጓደኛ ህይወት ትውጣ። ሶል የሱን ህይወት እኮ ለማስተካከል እየሞከርን ነው። ምንድነው የምታስተካክለው? እስቲ ቆይ ምንድነው ያስተካከልከው? ንገረኝ። የሱን ህይወት ቆይ ወዴት ነው ያስተካከልከው? ተናገር እስቲ። ዞር በል። ያቺ ሰይጣን እኮ ይዛው ነበር። ዞር በል። የልጆች አባት እንደሆነ ረስቶ ነበር። ሰይጣንማ እናንተ ናችሁ። ሰይጣን እንዳትላት ነግሬሃለሁ። ስም አላት፣ የተከበረ ስም አላት። እኛንን የሰው ህይወት የበጠበጠ የተከበረ ስም አላት። በስሟ ጥራት ነግሬሃለሁ። ምን እያልክ ነው ዞል? አንተ እኮ ነህ ሰይጣን ምናምን እያልክ እየቀበጣጠርክ እና ያለው። ሰይጣን ስርዓት ይኑር። ሰይጣን እናንተ ናችሁ ታውቃላችሁ። ደግሞ እናንተ እንዲሁም ሰይጣን የሚቀናባችሁ ምን አይነት ሰዎች ናችሁ? ሰይጣን የሚቀናባችሁ ፍጥረት ሆናችሁ እናንተ። እኛ እናንተ ምን ነው አንተ አሽቃበጥክ በጣም ለሷ። አሽቃባጭማ እናንተ ናችሁ። በጣም አሽቃበጥክ ለሰይጣን። እንዴት አታስቡም? ሶል እንዴት ይሄን ሁላ ነገር ስታተረማምስ ቤታችን ገብታ እንዴት አታስቡ? እስቲ ምንድነው ማስበው ነገር ንገረኝ። ሰውን በማስደብደብ ነው የምታምነው አንተ? እሺ አንተ መደብደብ ነው ያየኸው? የልጅቷ እንደዛ እያንጠለጠልክ ስተዋጣት አልታየህም? ገብቷል አይደለ? ከፈለኩ ማለት ነው አስደፋለሁ። ገብቷል አይደል? እስቲ አቅም ቢኖርሽ ግን ደግሞ ያለበትን ነገር ስለማቅ ነው። ምንድነው ያለበት ይሄ ነገር? ምንም አታመጭም። መፈራሽ መስሎሻል እንደዚህ ስላወራሽ? እኔ አልፈራሽም፣ አልሰማሽም። አትፍረኝ። እኔ እንድትፈረኝ አይደለም። አንተ ያረከውን ማድረግ እችላለሁ። ገባህ? ግን ደግሞ ተይዘህ እንደሆነ ስለማቅ ስላየው ነው። ገብቷል አይደለ? ግን ደግሞ እንደዚህ መስመር አትለፍ። በቃ ይበቃሃል። መስመር ያለፋችሁት እናንተ ናችሁ። ሶል በቃ የሰው ክብር ማይገባችሁ፣ ለሰው ክብር ማታውቁ እናንተ ናችሁ። እንደዚህ ያረኛል። በቃ ይበቃሃል ሶል።
አንተ ስርዓት ያዝ። እንደዚህ አድርገኸኛል። ስርዓት ያዝ። አልታመምክም እንዴ አንተ ሰውዬ? ልጨምርልህ አሁንም? ምን እያልክ ነው? ጨምሬልህ እንዳልሄድ እዚህ ሄድ። ስርዓት የመጣው ቤቴ ነው። ዞር በል ውጣሽ፣ ሂድ ውጣ። አሁንም ለመጨረሻ ጊዜ ማስጠንቀቅ ስለምፈልግ ነው እስካሁን የቆየሁት። ከና ህይወት ትወጣላችሁ። አንተ ስርዓት ይኑር፣ ስርዓት ይኑር። ተሳስተህ እጅ እንዳታነሳ ከዚህ በኋላ የእውነት እጎዳለሁ። ስርዓት ሶል አትነሳ። ሰው የሚለን ሰው የሚያወራውን ነገር እሺ፣ ውጣልኝ ቶሎ በል። አንቺ ወንድሜን እያስተማምኩ ነው። ውጣ ውጣ ውጣ። እየሰማሽ ነው? ሶል እኛን ምን ለማድረግ ነው? ቤተሰቦቻችን ለመበጠጥ። እሱ ተይዞ ነው የያዘው። ይዞ ቆይ የምፈልገው ነገር ምንድን ነው? አንተ የምትፈልገው ነገር ንገረኝ እንጂ። አንተ ቆይ የምትፈልገው ነገር ምንድን ነው? ወደ ቤቱ እንዲመጣ ነው። አሁንም አልበረደልህም? አሁንም አልበረደልህም? አርፋ አትቀመጥም? አሁንም ስለኔ መብረድ ነው እንደምታወራው ሶል? አሁንም ስለኔ መብረድ ነው የምታወራው? ቶይን ሶል ስርዓት ይኑርሽ። ስማ እኔ አንቺ ላይ እጅና ላንሳብዬ ነው። ዞር በል ሶል። አንተ አርፋ አትቀመጥም? ዞር በል ሂዱታ። ምን አይነት ሰው ነህ? ስርዓት ይኑርሽ። አንተ አርፋ አትቀመጥም? ነግሬሃለሁ። አንተ አርፋ አትቀመጥም? አንተ ምንድን ነህ? ስርዓት ይኑርሽ። በጣም ነው ያብዛው። ወደዛ ደግሞ ወረውርሽ። ሴት ነሽ ብዬ ነው። አንቺ ነሽ። ሞክረኝ እስቲ ነው። ውጣ ሂድ ውጣ። ቆይ ዋጋ አስከፈልኩሽ እኔ አይደለሁም። ውጣ። አልወጣም። ምን ታመጫለሽ? አልወጣም። አልወጣም። ምን ታመጫለሽ? ምን አይነት ሰው ነህ አንተ? ስርዓት ይኑርሽ። ወንድሜን አስደብድበን ይኸው ዋጋ ካላስከፈልኩሽ እኔ አይደለሁም። ምንም አንሺ አልተራሽም። ወጣሽ መስሎሻል? ስማ እደፋለሽ። መድፋት መደፋት ስራሽ ነው። ልቀቀኝ። ስርዓት ይኑርሽ። ልቀቀኝ። ሰማኛለህ? አንተ አርፋ አትቀመጥም? እሱ ተያዘው። ከኔ ጋር አውራ። ገባክ? ከኔ ጋር አውራ። ወንድ ከሆነ ከኔ ጋር አውራ። በላ እስቲ እጅን አንሳ። አንቺ ልቀቀኝ። ስርዓት ይኑርሽ። ልቀቀኝ። እስቲ ጉዳይ ማለት ነው። ተሳስተህ ወንድሜ ላይ እጅ እንዳታነሳ። ሰምተኛል አይደል? አሁን ተነስ፣ ውጣ። ዘረን ውጣ። አሁን ይሄን ስላደረግሽ የፈራሁሽ እንዳይመስልሽ። አንተ ፈርቼሽ አይደለም። በጣም ፈሪ ነህ። ምን ፈርቼሽ አይደለም። ምን ማለት ሴት ልጅ እኔ ክብር ስላለኝ ነው እጄን አንቺ ላይ አላነሳም ብዬ ነው። አንተ ደግሞ ቆይ አሳይሃለሁ። ስርዓት ወንድሜ ላይ እጅን እንዳታነሳ። ይኸው አነሳው እኮ አነሳው። ይኸው አነሳው። ብቃት ካለክ እስቲ ና ከኔ ጋር ብቃት ካለክ። እኔ ሴት ልጅ ነሽ። አንቺ ላይ እጅ አላነሳም። በማገኝሽ አገኝሻለሁ። በጣም ሴት ልጅ ታከብር የለ እንዴ? አንተ ምን አይነት አይናውጣ ነክ? አይናውጣ ማን አንተ ናችሁ? በጣም አይናውጣሽ። የጓደኛዬን ህይወት ያመሰቃቀላችሁ። ውጣ። ሌላ ነገር ሳይከተልክ ምንድን ነው የሚከተለኝ? እስቲ የሚከተለኝ እንዲሁ ማየት እፈልጋለሁ። ምንድን ነው እንዳይከተል ምናምን። እስቲ አምጪው። አንተ አርፈህ ተቀመጥ። ነግሬሃለሁ። አንተ ስርዓት ይኑር። እሷ ሴት ልጅ ብዬ ነው እጄን ማለት ነገ ጠዋት ይሻለኛል። አንደኛው እጅን ደግምላለሁ ሲሻለ ከዚህ በላይ ሳላስቀይም ውጣ። አንደኛው እጅን ደግምላለሁ። አሁን አርፈህ ማትቀመጥ ከሆነ ማለት ነው። አርፈህ ማትቀመጥ ከሆነ አንደኛው እጅን ደግምላለሁ። ውጣ። እየሰማ ነው። ውጣ። ሄድ። ከልጅቷ ህይወት እንድትወጪ ነው የምፈልገው። ወራዳ ማን እንታ ነው? አልወጣም። ገብተሃል አይደለ? አልወጣም። ዞር በል። ስለምን ወራዳ ገባ? ተው አንተ ዞር በል። ሰማኛለህ? እንዳትነካው ከዚህ በኋላ እንኳን መንካት ማለት ነው። ቀና ብለህ እንዳታይ። አርፎ ካልተቀመጠ አሁንም ይሄ ቀላሉ ነው። እንደዛ ከዚህ በላይ ዋጋ ይከፍላል። ግን እኔ እበልጣለሁ። ገባክ? አሁን እሺ ሂድ ውጣ። እኔ እንዳንተ ባፌ አሁን አልጨረስኩም። እኔ ባፌ አይደለም በተግባር እያሰመምከኝ ነው። አንተ ዞር በል፣ አትንካኝ። አርፈህ ተቀመጥ። ምንድን የምትፈልገው? የምፈልገው አሁንም ከጓደኛ ህይወት እንድትወጡ፣ ሁለተኛ እሱ በደረሰበት እንዳትደርስ። ነው የልጆቼ አባት ነው። ገብቷል አይደል? አልወጣም። ባይሆን እናንተ ውጡ። አይፈልግሽም እኮ በግድ በቅርቡ በግድ የሚሆነው ነገር የለም። በቅርቡ ምንድን ነው ደስተኛ ከእጃችሁ ወጣ። ምን ታደርጋለህ? አይፈልግሽም እኮ አሁን ልቡ ያለው ፋፊ ጋር ነው። ሰሚኛለሽ? ልቡ ያለው ፋፊ ጋር። ዞር በል ሂድ ውጣ። ምን አይነት ባለጌ ነህ? ከሷ ጋር ትጣላ። በቃ እኔ እንደሷ ባለጌ አይደለሁም። እኔ እሷ ላይ እጅ አላነሳም። በቃ ሂድ ውጣ። እናወራለን፣ በምናወራበት መንገድ እናወራለን። ሶል በቃ አሁን ውጣለን፣ ከቤት ውጣ። በቃ አሁንም ለመጨረሻ ጊዜ ትሰማኛለህ አይደለ? ትሰማኛለህ አይደለ? ስርዓት ይኑርሽ። ትሰማኛለህ አይደለ? አሁንም ለአንዴና ለመጨረሻ አስጠነቅቃለሁ። ሌላ ነገር ሳይከተል እቺ ሴትዮ አሳርፍልኝ። ምን እያልክ ነው? ምታሳርፍ ከሆነ አሳርፋት። እኔን ሴትዮ እቺን ሴትዮ አሳርፋት። ምን እያልክ ነው? ከሰው ህይወት ናረጋች እሷ ሶል አሳርፋት። ከኔ ጋር ነው ለመጨረሻ አንተን እህትህ ነች አይደለ? ትወዳታለህ አይደለ? ታከብራታለህ። አሁንም
ማታልፍ ከሆነ ሌላ ነገር ይከተላል። ምን ማለት ነው? አሳልፋለሁ። እኔ እንዳንቺ አይነት ባለጌ ሴት እጄ ላይ ነው። ባለጌ? አንተ ነህ እንጂ ባለጌ። የሰው ቤት የመጣ አንቺ ነሽ እንጂ በሰው ህይወት እየገባሽ የሰው ትዳር የምትበጠብጪው፣ የሰው ህይወት እያፈረሽ ያለሽ። ይኸው ልጁንም አሳበድሽው። አንቺ ሲጀመር አንቺ እኮ የጎደለ ነገር ስላለ እኮ ነው ደስተኛነቱን የመረጠ እሱ ካንቺ ወጥቶ። እናንተ ምን አይነት ጭንቅላት ነው ያላችሁት? እርጉዝ እንደዚህ ቁጭ ብድግ የምታደርጉ ምን አይነት ሰዎች ናችሁ? ምን አይነት ጨካኝ ናችሁ? ለእርጉዝ አሰባችሁ? ተው እንጂ የበጠበጥከኝ ነው ያለው። አሞኛል ራስ መብዛት ማፈልግ ከሆነ ይሄ ልጅ ተውት፣ ከህይወቱ ውጡ። ማንም በእናንተ ህይወት አይደርስም። አልተዋወም ገባ ጋር ማታውት ከሆነ ደግሞ ሰላማችሁን አታገኙም። ችግር የለውም። ምን እያልክ ነው? ልማዳችሁ ነው። ሰላማችሁን አታገኙም። አንተም እጅህን አይደለም እግርህንም ይደገምላል። አንተ ስርዓት አድርግ። ስርዓት ይኖርሻል። ስርዓት ምንም አታመጭም። ትናገረውን ታውቃለህ። አሁን አትብሬሽ ነው ስለማቅ ነው እንጂ ማለት ነው። ምን እንደማደርግ ምንድነው ወደ አይደለም ማለት ካልሆንኩስ ምን ልታመጪ ነው? ምን ታመጫለሽ? ምን እንደማደርግ ታውቃለህ? ምንድነው? ምን ታደርጊኛለሽ? ውጣ። እሺ ምንም ነገር ሳላደርግ ውጣ። ገባህ አይደል? ሰምተኛል አይደል? ንግግሬ እኔ ካንተ ጋር ነው። ሰምተኛል አይደል? ከኔ ጋር እንጨርሳለን። ሰምተኛል። በቃ ሂድ። እኔ ሲሻለኝ እናወራለን። ለፊት እናወራለን። ሶል በቃ አሁን ውጣለን ከቤት። ግን እንደዚህ አይነት ለመጨረሻ ጊዜ ደግሜ አልመጣም እናንተ ጋር ደግሜ። በእኛ ህይወት ብትደርሱ ግን አልፈልግም። አሁን እኮ ራስን ለመጨረሻ ጊዜ ነው ያስጠነቀቅኩት። ደግማችሁ አንተ ደግማችሁ እኔ አንቺ ላይ እጄን አላነሳም ብዬ ነው። ታውቂያለሽ አይደል? ስርዓት ይኖር እንጂ እኔ ምን እንደማደርግ ታውቃለህ? እኔ እንዳንቺ ባለጌ አይደለሁም። የእውነት እገላለሁ። ይሄ